ፕሬዚዳንት ትራምፕ በቦምብ በፈረሱት የኢራን የኒውክሌር ተቋማት ውስጥ የሚገኘው የነጠረ ዩራኒየም በጋራ ተቆፍሮ ወደ አሜሪካ እንደሚወሰድ አስታወቁ። ይሁን እንጂ ኢራን ዩራኒየም የማበልጸግ መብቷን እንደማታስረክብ ደግማ ገልጻለች። አሜሪካ የሆርሙዝ ሰርጥ ክፍት መሆኑን ብትገልጽም ከ10,000 በላይ የአሜሪካ ወታደሮች በሆርሙዝ ሰርጥ ላይ የጀመሩትን የባህር መንገድ መዝጋት እርምጃ እንደሚቀጥሉ ሴንትኮም አስታውቋል። ትራምፕ ከበባው እንደማይነሳም አረጋግጠዋል። የኢራን አብዮታዊ ዘብ በበኩሉ ማንኛውም ሲቪል መርከብ በሆርሙዝ ሰርጥ በኩል ለማለፍ ከኢራን ጦር ፍቃድ ማግኘት እንዳለበት ገልጿል። ወታደራዊ መርከቦች ግን አሁንም ማለፍ ተከልክለዋል። የኢራን ፕሬዝዳንት ቃል አቀባይ ትራምፕ ኢራን ሰርጡን ላለመዝጋት ተስማምታለች ብለው የሰጡትን መግለጫ መሰረተ ቢስ ሲሉ አጣጥለውታል። ሌላኛው ወገን ቃሉን ካጠፈ ከባድ ዋጋ ይከፍላል ሲሉ ማስጠንቅቀዋል። በሊባኖስ የተኩስ አቁምና በኢራን ድርድር መካከል ስላለው ግንኙነት ሁለቱ ሀገራት የተለያየ አቋሞች እንደያዙ ነው። ኢራን ሁለቱ ጉዳዮች የተሳሰሩ ናቸው ስትል፣ ትራምፕ ግን ምንም አይነት ግንኙነት እንደሌላቸው ገልጸዋል።